ሰላም ውድ ተመልካቾቼ እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ መስራት የፈለኩት ቋንጣ ፍርፍር ነው። ቋንጣዬን ስጋዬን አዘጋጃቻለሁኝ፣ ቆርጬዋለሁኝ፣ እንደምታዩት ዘልዝዬዋለሁ ማለት ነው። አጥቤዋለሁኝ። ካጠለላችሁት በኋላ በሶፍት ትንሽ እንዲደርቅላችሁ ውሃው ከውስጡ እንዲወጣላችሁ እንዲህ ካደረጋችሁት በኋላ እቀመመዋለሁ ማለት ነው። ስቀምም ደግሞ አብረን እንከታተል። እሺ፣ እዚህ ጋር ዘይት አለኝ። መጀመሪያ ዘይት ጨምሩ። የምትፈልጉትን ያህል መጠን ዘይት ካደረኩ በኋላ እዚህ ጋር ኮሮሪማ አለኝ። ኮሮሪማ የምትፈልጉትን እናንተ እንደፈለጋችሁት። እዚህ ጋር ደግሞ ነጭ አዝሙድ፣ ጥቁር አዝሙድ አንድ ላይ አደባልቄ የፈጨሁት አለኝ። እሱንም ከዛ ትንሽዬ በርበሬ እጠቀማለሁ። ጨው ደግሞ ትንሽ አደባልቀዋለሁኝ። ከዛ ስጋዬን ጨምረዋለሁ። አንድ ላይ ካሻችሁት በኋላ ለ10 ደቂቃ ፍሪጅ ውስጥ ታስቀምጡታላችሁ ማለት ነው። በደንብ አደባልቁት እንዲዋሃድ ማለት ነው። ቅመሙና በርበሬው ከስጋው ጋር ከ10 ደቂቃ በኋላ እንገናኝ። እሺ፣ ሽንኩርት አዘጋጅቻለሁኝ። እንደምታዩት በነጭና በቀይ የተዘጋጀ ሽንኩርት አለ። ከትፌዋለሁኝ ለማሳጠር ብዬ። የተፈጨ ደግሞ ራሴ የፈጨሁት ነው። ቲማቲም አለኝ። እዚህ ጋር በርበሬ አለኝ። ነጭ አዝሙድና ጥቁር አዝሙድ አለኝ። እዚህ ጋር ደግሞ ኮሮሪማ አለኝ። እዚህ ጋር ቃሪያ የማያቃጥለው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ። ጨው እጠቀማለሁ፣ ዘይት እጠቀማለሁ። ስጨምረው ደግሞ ያው ታያላችሁ ማለት ነው። ሽንኩርቴን ድስቴ ውስጥ ጨምራለሁ። እሺ፣ ድስቴ ሞቋል። ዘይት ጨምራለሁኝ። እናንተ በምትፈልጉት ያክል መጠን ጨምሬያለሁኝ። እስኪ ሞቅ ጠብቄ ሽንኩርቱን አምጥቼ ጨምረዋለሁኝ። ብዙም አይቆይም። ይሄው የከተፍኩትን ሽንኩርት ሞቋል ብዬ እገምታለሁ። በጣም ከፈላ በኋላ ከመጨመር ብዬ ነው። ከትንሽ ደቂቃ በኋላ እንገናኝ። እስኪበስል ልክደነውና ከዛ በኋላ እንገናኛለን። ዘይቴን እየጨመርኩ ነው። ይበቃል። በርበሬ ጨምራለሁኝ። የምትፈልጉትን ያህል መጠን በርበሬ ተጠቀሙ። እኔ ለጊዜው እያየሁኝ ጨምራለሁኝ። በደንብ አቁላላለሁኝ በርበሬውን ማለት ነው። በርበሬ ከተቁላላ በኋላ ቲማቲምና ቅመሞችን አስገባለሁኝ። 1 ማንኪያ በርበሬ ጨምርበታለሁኝ ስላነሰው። እከድነውና ተመልሰን እንገናኝ።
ዘይቴ ሞቆልኛል። ቋንጣውን እየጨመርኩት ነው። እንደዚህ አድርጌ ጠብሳለሁ ማለት ነው። እየበሰለልኝ ነው። ደረቅ ሲል አወጣዋለሁ። እየደረቀልኝ ነው። ትንሽ ደረቅ ሲል አወጣዋለሁ። ደርቆልኛል፣ አወጣዋለሁኝ። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ይሄው ሶፍት አድርጌ ሳህኔ ላይ አወጣዋለሁ ማለት ነው። ይታያችኋል። ይሄን ደግሞ የሚቀጥለውን ጨምራለሁ ማለት ነው። በደንብ ተጥላልቶልኛል። ቲማቲም እጨምራለሁ። የምትፈልጉትን ያህል መጠን መጨመር ትችላላችሁ እናንተ። ትንሽ አስቀራለሁ። ተጥላልቶልኛል። አሁን ያዘጋጀሁትን ቅመም ጨምራለሁ። ነጭ አዝሙድና ጥቁር አዝሙድ የፈለጋችሁትን ያህል መጠን ማለት ነው። ኮረሪማም እንደዛ። እኔ ኮረሪማ በጣም ነው የምጠቀመው። ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት አለኝ፣ እሱን ጨምራለሁ። ትልቁ ማንኪያ ይሆናል። ሌላ ደግሞ ጨው የምጠቀመው ጨው ይሄንን ነው። ይታያችኋል ብዬ ገምታለሁ። ጨው ስጋ ውስጥም ስላረኩበት ብዙ አላደርግበትም። እንደምትፈልጉት እናንተ ላይ አዋህደውና ከድኜ ደግሞ ከበሰለ በኋላ እንገናኝ። ይህ ሁለተኛም ላይ ደርሶልኛል፣ ደርቋል። ስለዚህ አውጣዋለሁኝ። እሳቴን አጠፋለሁ መጀመሪያ፣ ከዛ አውጣዋለሁ። ተጥላልቶልኛል። ስጋ ካልፈለጋችሁ እኔ ያለ ስጋ ስለምፈልግ እቀንሳለሁኝ። ይበቃል። አሁን ቋንጣዬን ጨምረዋለሁ ማለት ነው። እናንተ ከፈለጋችሁ ሰባብሩት፣ ካልፈለጋችሁም እንደፈለጋችሁ። ራሱን የተሰባበረ ስለሆነ አንዳንዱ አዋህደዋለሁ። ተመልሼ እንገናኝ። እሺ፣ የፈላ ውሃ አለኝ። የፈላ ውሃ ጨምርበታለሁ ማለት ነው።
ጨውን ትቀምሱና እናንተ ቅቤ መጨመር ነው። ያው እኔ ስለቀመስኩት ነው። እኔ ብዙ ውሃ አልጠቀምም። ፍርፍር ስሰራ በቁሌት ነው የማፈረፍረው ብዙ ጊዜ። ከትንሽ ደቂቃ በኋላ እንመለሳለን። ተመልሼ የመጣው በደንብ ተብላልቶልኛል። ቅቤ ጨምራለሁ። ያለ ቅቤ ከፈለጋችሁ እንደፈለጋችሁ በምትፈልጉት መጠን ከዛ ቃሪያ ያዘጋጀሁት ቅድም አይታችኋል፣ እሱን ጨምራለሁ። ከፈለጋችሁ የሚያቃጥል ከፈለጋችሁ የማያቃጥለውን መጠቀም ትችላላችሁ እናንተ። እኔ የማያቃጥለው ነው የጨመርኩት። ትንሽ ይቆይና እንጀራውን ጨምራለሁ ማለት ነው። ተመልሰን እንገናኝ። ተመልሼ የመጣው እንደምታዩት በጣም ያምራል። እንጀራዬን ጨምራለሁ አሁን። ትኩስ እንጀራ ነው ጨምራለሁ። እኔ በትልልቁ ነው የሚመቸኝ፣ እናንተ እንደፈለጋችሁ። ሲቀዘቅዝ ያው የዚህ ሀገር እንጀራ ይቆራረጣል። እኔ በትኩሱ ማደርገው ስለፈለኩ ነው እንደዛ። እያየሁኝ ጨምርበታለሁኝ። ያስጨምረኛል እንጀራ። በጣምም ስብርብር እንዲል አላደርገውም እኔ፣ እናንተ እንደፈለጋችሁ። አንድ እንጀራ ያስጨምረኛል። እንጀራ ያስጨምረኛል። እንዲያርጋችሁ መስራትና መብላት ትችላላችሁ። የዛሬ ቪዲዮ እንደተመቻችሁ እርግጠኛ ነኝ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ። በጣም ነው የማመሰግነው። አሁን ደርሷል። አወጣዋለሁ ሳህን ላይ ማለት ነው። ሳህን ያመጣለሁኝ። ይሄው አዘጋጅቻለሁኝ። ማወጣበትም በዚህ ሁኔታ ይበቃል። ይሄው እንደዚህ አውጥቻለሁኝ። ማሳመር ከፈለጋችሁ እናንተ ቃሪያ ዳርና ዳሩን አድርጋችሁ ያው በዚህ ሁኔታ መብላት ትችላላችሁ ሰርታችሁ። በጣም አመሰግናለሁ። ቴንክ ዩ